ወደ ኮንቴንት ክሬሽን እና ቪዲዮ ኤዲቲንግ ኢንዱስትሪ የመግባት ፍላጎቱ ካላችሁ ምን ያክል ፖቴንሻል እንዳለው በደንብ ተረድታችሁታል ማለት ነው። ሊትራሊ እያንዳንዱ ቢዝነስ ወደ ዲጂታል ማርኬቲንግ ለመግባት ኮንቴንት ያስፈልገዋል። ይህ ደግሞ ቪዲዮ ኤዲቲንግ እና ኮንቴንት ክሬሽን ላይ ትልቅ የሆነ የስራ እድልን ይፈጥራል። የቪዲዮ ኤዲቲንግ ስኪልን የመማርና የማዳበር ፍላጎት ካላችሁ ካፕከት የመጀመሪያ ምርጫችሁ መሆን አለበት። ምክንያቱም ሙሉ በሙሉ በሚባል ደረጃ ሁሉንም ፊቸሮች ይዞ በፍሪ በነፃ የቀረበልን ሶፍትዌር ሲሆን ከዛ በተጨማሪ ደግሞ ሪላቲቭሊ ከሌሎች ሶፍትዌሮች በጣም ኢዚ እና ቀላል የሆነ ሶፍትዌር ነው። ስለዚህ በዛሬው ቪዲዮአችን ላይ መሰረታዊና ቤዚክ የሆኑ የካፕከት ትሪኮችን በደንብ አሳያችኋለሁ። ከዛ በተጨማሪ ደግሞ የተለያዩ አድቫንስድ የሆኑ የካፕከት ትሪኮችን በሌሎች ቪዲዮዎች የምናይ ይሆናል። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንግባ። ካፕከት ሶፍትዌሩን ስከፍቱት መጀመሪያ ላይ የሚመጣላችሁ ኢንተርፌስ የምትመለከቱት አይነት ነው። ፕሮጀክታችሁን ለመጀመሪያ የመጀመሪያው ስቴፓችሁ የሚሆነው ፉቴጃችሁን ኢምፖርት ማድረግ ነው። ፉቴጃችሁን ኢምፖርት ለማድረግ ሁለት አይነት መንገድ አለ። የመጀመሪያው እዚህ ጋር እንደምትመለከቱት ድራግ ኤንድ ድሮፕ የሚል አለ። ፋይላችንን ከፍተን ከዚህ የፈለግነውን ፋይል ሰሌክት አድርገን ድራግ እናደርጋለን። ከዛ በተጨማሪ ደግሞ እዚህ ጋር ኢምፖርት የሚለውን ነክተ ነው ራሱን ስንነካው እዚህ ጋር ኢምፖርት የምትል ምልክት አለች፣ ወይም ደግሞ እዚህ ጋር የኢምፖርት ምልክት ያለበትን ነገር ክሊክ ስናደርገው ኢምፖርት ማድረግ እንችላለን ማለት ነው። ለአሁኑ ከፋይላችን ድራግ አድርገን እንየው። እንደምትመለከቱት ፎቶዎችም ካሉ ክሊፖች፣ ቪዲዮዎችም ካሉ የፈለጋችሁትን ኤዲት ለማድረግ ያሰባችሁን አምጥታችሁ እዚህ ጋር ድሮፕ ታደርጉታላችሁ። እንደዚህ ይመጣል ማለት። ከዛ በተጨማሪ ደግሞ አውዲዮዎችም ከቪዲዮ ባክግራውንድ ላይ ሊገቡ ያሰባቸው ሳውንድ ኢፌክቶች ሊሆኑ የተለያዩ አውዲዮችንም ጨምሮ በተመሳሳይ መልኩ እንደዚሁ ሰሌክት አድርጋችሁ ድራግ አድርጋችሁ እዚህ ጋር ስታምጡት እንደዚህ ይመጣላችኋል ማለት ነው። ከዚህ በመቀጠል ደግሞ ታይም ላይናችሁ ላይ እንደዚህ እዚህ ጋር ፕሮጀክቶቹ የሚቀመጡበት ፓኔል ነው። ፕሮጀክት ፓናሉ ደግሞ ኤዲት ለማድረግ ወደ ታይም ላይኑ መውሰድ አለባችሁ። ወደ ታይም ላይኑ ለመውሰድ ደግሞ በተለያዩ አይነት መንገዶች መውሰድ ትችላላችሁ። የመጀመሪያው መንገድ እዚህ ጋር እንደምትመለከቱት ቪዲዮን ላይ ማውዛን ስታመጧት እዚህ ጋር የፕላስ ምልክት አለች። ዝም ብላችሁ የፕላስ ምልክቷን ብትነኳት ቪዲዮ ቀጥታ ወደ ታይም ላይናችሁ እንደምትመለከቱት ይመጣል ማለት ነው። ከዛ በተጨማሪ ደግሞ ለምሳሌ የዚህኛውን ቪዲዮ ደግሞ የሆነ ፓርቱን ብቻ ሙሉን ሳይሆን የሆነች ፓርቷን ብቻ እንፈልጉ ከሆነ እንደምትመለከቱት እዚህ ጋር እንደዚህ ምልክቷን አምጥቶልናል። የወሰድነው የፈለግናትን ቦታ አድርገን እንደዚህ ለምሳሌ ከዚች ጀምሮ እንደገና ደግሞ ከመጨረሻም ግማሹን ያክል እቺን ብቻ እንድገባ የፈለጋችሁትን ፓርት ብቻ ከክሊፑ ላይ ቆርጣችሁ ከታርጋችሁ ማስገባት ትችላላችሁ ማለት ነው። የቆረጥናት ፓርት ብቻ ገብታለች ማለት። በዚህ መልኩ ቆርጣችሁ ማስገባት ትችላላችሁ፣ ሙሉንም ማስገባት ትችላላችሁ ማለት ነው። ፕላስ ምልክቷን ነክታችሁ ከዛ በተጨማሪ ደግሞ እንደ ቪዲዮ መጀመሪያ እንዳስገባ ነው ድራግ አድርጋችሁ እዚህ ጋር ማምጣትም ትችላላችሁ ማለት ነው። በእነዚህ መንገዶች ማስገባት ትችላላችሁ። አውዲዮችንም በተመሳሳይ መልኩ እንደዚህ ከታች የፕላስ ምልክቷ አለች፣ እሷን ስነኳት ለአውዲዮ ለብቻው ከታች ታይም ላይኑ ላይ የክሊፑ አለ፣ ከታች ደግሞ ለአውዲዮ ለራሱ ታይም ላይን አድርጎ ያስገባዋል ማለት ነው። በዚህ መልኩ ወደ ታይም ላይኑ ኢምፖርት አድርጋችሁ ኤዲቲንጋችሁ መጀመር ትችላላችሁ ማለት ነው። በቀጣይ ደግሞ የምናየው አስፔክት ሬሾ ማስተካከል ነው። እዚህ ጋር ሬሾ የምትላለች ከታች ከቪዲዮ ከፕሌየሩ ቦታ እዛቸው ጋር እንደምትመለከቷት ሬሾ የምትላለች። ሬሾ ኦሪጂናል ማለት እኛ ያስገባ ነው ፉቴጅ የእሱን ስታንዳርድ ይዞ ስለመጣ በሱ ልክ አድርጎታል ማለት ነው። ከዛ በተጨማሪ ግን ሜይ ቢ እናንተ ለቲክቶክ ከሆነ የምትፈልጉት ለዩቱብ ከሆነ የምትፈልጉት ወይም ደግሞ ለተለያየ ፐርፖዞች እናንተ ለምትፈልጉት አላማ የሚፈልጉትን አይነት ሳይዝ እንዲኖረው ከፈለጋችሁ እዚህ ጋር መምረጥ ትችላላችሁ። በፈለጋችሁት አይነት ሳይዝ ያስመርጣችኋል። ከስተም አድርጋችሁ በራሳችሁ ሳይዙን አስገብታችሁ ያው ከስተም የሚለውን ስነኩት እንደምትመለከቱት የምትፈልጉትን አይነት ሳይዝ እዚህ ጋር አስገብታችሁ በእናንተ ፈለጋችሁ ስታንዳርድ እንዲሆን ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ሬሾ የሚለው ላይ ነክታችሁ 16:9 ከሆነ 16:9 ስታንዳርድ ለዩቱብ ምናምን የሚሆኑ ቪዲዮዎች አሉ። በ4:3 ማድረግ ትችላላችሁ። ለቲክቶክ ወይም ደግሞ ለኢንስታግራም ሪል ከፈለጋችሁ ደግሞ እዚህ ጋር 9:16 አለች። ያው 9:16 የሚለውን ስንነካት በቲክቶክ ወይም ደግሞ በዩቱብ በኢንስታግራም በሪሎች ስታንዳርድ አረገልን ማለት ነው። አሁን ግን የፈለግነው ለዩቱብ ስታንዳርድ ስለሆነ 16:9 ላይ እናደርገዋለን ማለት። ከዛ በተጨማሪ ደግሞ እዚች ጋር እንደምትመለከቱት ሞዲፋይ የምትላለች። ሞዲፋይ የምትለዋን ነግታችሁ ፍሬም ፐር ሰከንዱንም እዛው ጋር ማስተካከል ትችላላችሁ ማለት። እዚህ ጋር ፍሬም ሬት የሚላለ እንደምትመለከቱት ፍሬም ሬቱን ስነኩት ያስመርጣችኋል። 60፣ 59 አለ፣ 24ም አለ። እኛ ግን አሁን በ30 ስለፈለግን 30 ላይ እናደርገዋለን። ከዛ በተጨማሪ አስፔክት ሬሾ እዚህ ጋር አለ 16:9 ስለመረጥን 19:9 ላይ ሆኗል። 16:9 ላይ ሆኗል። እንደገና ደግሞ የቪዲዮዎችን ስም እዚህ ጋር ማስተካከል ትችላላችሁ። ለምሳሌ እኛ ቴስት እንበለውና ሴቭ እናደርጋለን ማለት ነው። በዚህ ስታንዳርድ ፍሬም ፐር ሰከንዱም ሬሾውም እንደገና ደግሞ አስፔክት ሬሾውም ስሙንም በቀየር ነው መልኩ ተስተካክሏል ማለት ነው። እንደምትመለከቱት እዚህ ጋር ዲቴል የሚለው ሴክሽን ላይ ደግሞ ሙሉ ዲቴሉን ያሳያችኋል። እዚህ ጋር ስሙንም ቴስት አድርጎላችኋል። ሬሾውን አስቀምጧል፣ ፍሬም ሬቱን አስቀምጧል። ሜቢ እኛ ስናስተካክል ሴፍ ካልሆነልን ካልተስተካከለልን እንኳን እዚህ ጋር መተን ቼክ ማድረግ እንችላለን ማለት ነው። በቀጣይ ኢንተርፌሱን ለማየት እንሞክራለን። ኢንተርፌሱን እንደምትመለከቱት ከታች ታይም ላይኑ አለ። እዚህ ታይም ላይኑ ላይ ሁሉን ነገር የምናስተካክልበት ቦታ ነው። ከት የምናደርግበት፣ የማንፈልጋቸውን ፓርቶች ቆርጠን የምናወጣበት፣ አውዲዮችንም አድ የምናደርግበት፣ ኢሜጆችን
ኢፌክቶችን የተለያዩ ነገሮችን አዳርገንበት ከዛ በኋላ ደግሞ እንደፈለግን ኤዲት የምናደርገው እዚሁ ቦታ ላይ ነው ማለት ነው። የሳውንዱን የኢሜጆችም ሊሆን ይችላሉ፣ የተለያዩ አይነት ትራንዚሽኖችም ሊሆን ይችላሉ፣ ኢፌክቶች ሊሆን ይችላሉ። ሁሉንም ነገሮች እዚህ ጋር አምጥተን ኤዲት ለማድረግ የምናመጣበት ታይም ላይ ነው ማለት ነው። ቪዲዮ ኤዲተር ከሆናችሁ ከዚህ ቦታ ጋር ፋሚሊየር ናቸው። እዚህ ጋር እንደምትመለከቷቸው ደግሞ የተለያዩ አይነት ምልክቶች አሉ። ለምሳሌ የዚህን ክሊፕ ኤዲት ማድረግ ብንፈልግ የሆነ ቦታ ላይ መቁረጥ ልንፈልግ እንችላለን። የሆነ ቦታ ላይ የማንፈልገውን ፓርት ቆርጠን ማውጣት ልንፈልግ እንችላለን። እንደገና ደግሞ መሀል ላይ ቆርጠን የተለያዩ አይነት ኢፌክቶችን ትራንዚሽኖችን ማስገባት ልንፈልግ እንችላለን። እንደዚህ ከመጣልን በኋላ እዚህ ጋር የምትመለከቱት ምልክት ስፕሊት የምትለዋ መሀል ለመሀል ትከፍለዋለች ማለት ነው። ስፕሊት የሚለውን ብንነካው እንደዚህ ቆረጠው ማለት ነው። ከዛ በተጨማሪ ደግሞ ለምሳሌ እዚህ ጋር ዲሌት ሌፍት የሚላለ ዲሌት ሌፍት ማለት እዚህ ጋር አሁን ችኛው ምልክት ካረግንበት ወደ ግራ ያለውን ዲሌት እንዲያደርግልን ከፈለገ ዲሌት ሌፍት የሚለውን ስንነካ እንደዚህ ቆርጦ ያወጣል ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ለምሳሌ እዚህ ጋር ዲሌት ራይት የምትለዋ ደግሞ እንደዚህ ከዚህ ወደዚህ ያለችውን ፓርት ቆርጦ እንዲያወጣልን ማለት ነው። እሷን ለምሳሌ ስንነካ ቆርጦ ያወጣል ማለት ነው። በቀኝ በኩል ያለው የማንፈልገውን ፓርት ቆርጠን ለማውጣት እንዲያመቸን ማለት። ከዛ በተጨማሪ ደግሞ ስፕሊት አድርገንም ዲሌት ማድረግ እንችላለን። ለምሳሌ ይሄኛው ክሊፕ ላይ እዚህ ጋር መሀል ለመሀል ስፕሊት አድርገን እንደገና ደግሞ የተወሰነ ሄደንም እዛው ጋር ስፕሊት አድርገን እዛ የማንፈልገው ፓርት የመሀሏን ፓርት ለምሳሌ ባንፈልጋት እዚህ ጋር የዲሌት ምልክት አለች። ዲሌት የምትለዋን ነክተን እንደዚህ ማስተካከል እንችላለን ማለት ነው። እዚህ ጋር ደግሞ አንዱና ሪዶ ምልክቶች አሉ። ሜቢ በስተት የሆነ ኤዲቲንግ ስናደርግ በስተት የሆነ ስቴፕ ሄደን ወደኋላ እንዲመልስልን አንዱን መጠቀም እንችላለን ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ከላይ የምትመለከቱት የተለያዩ አይነት ፕሮጀክት ፓኔሉ ማለት ፕሮጀክቶች ያስገባናቸው ክሊፖች ነገሮች የሚቀመጡበት ቦታ ነው። እዚህ ጋር ሚዲያ ላይ ስንነካ ኢምፖርት ያደረግናቸው ሚዲያዎች ሁሉም ይዘረዘራሉ። ከዛ በተጨማሪ ደግሞ አውዲዮ አለ። አውዲዮዎች ለምሳሌ እናንተ አፕሎድ ያደርጋችሁት ወይም እናንተ ኢምፖርት ያደርጋችሁት አውዲዮዎች በጠቅላላ እዚሁ ጋር ነው ሚዲያ ላይ የሚቀመጡት። ከዛ በተጨማሪ ግን ካፕከት የራሱ የሆነ ሳውንድ ኢፌክቶች እና አውዲዮችን እዛ ላይ አለ። እናንተ መርጣችሁ ሰርች አድርጋችሁ ሊሆን ይችላል። በጣም ብዙ አውዲዮዎች፣ በጣም ብዙ ሳውንድ ኢፌክቶች አሉ። እነሱን ሰርች አድርጋችሁ ካፕከት ከራሱ መውሰድ ትችላላችሁ ማለት ነው። ከዛ በተጨማሪ እዚህ ጋር ደግሞ ቴክስት አለ። ቪዲዮቹ ላይ ቴክስት መጨመር ሲፈልጉ እችን የፕላስ ምልክት ክትጠቀሙና ቴክስቶቹ ምን አይነት ቴክስቶች እንዲሆኑ የተለያዩ አይነት በጣም ብዙ አይነት ቴምፕሌቶች አሉ እዚሁ ካፕከት ላይ ከፈለጋችሁትን አይነት ቴምፕሌት መርጣችሁ በዛ ቴክስት መቀጠል ትችላላችሁ። ከፈለጋችሁ ደግሞ የራሳችሁን ቴክስት አድርጋችሁ እናንተ በምትፈልጉት መልኩ ኤዲት ማድረግ ትችላላችሁ። ከዛ በተጨማሪ ግን ብዙ አይነት ቴምፕሌቶች አሉ፣ ብዙ አይነት የቴክስት ኢፌክቶች አሉ። አውቶ ካፕሽንም አለው። ሜቢ እናንተ የምትጠቀሙት እንግሊዝኛ ላንጉጅ ከሆነ አውቶ ካፕሽኑ በደንብ ፐርፌክት አድርጎ ነው የሚሰራው። ከዛ በተጨማሪም አንዳንድ ላንጉጆችን ይጠቀማል፣ ግን አማርኛ እስካሁን አይጠቀምም። ከዛ በተጨማሪ እዚህ ጋር ስቲከሮች አሉ፣ ኢፌክቶች አሉ፣ ትራንዚሽኖች አሉ። ትራንዚሽኖች ማለት ከቪዲዮ ወደ ቪዲዮ ልክ ከክሊፖች እዚህ ጋር ለምሳሌ መሀል ላይ ቆርጠ ነው ነበር። መሀል ላይ የሆነ ትራንዚሽን አስገብተን ወደ ሌላኛው ክሊፕ ሲመጣ ለየት ያለ ቀይሮ ወይም ደግሞ በሆነ አይነት ትራንዚሽን እንዲቀይርልን ብዙ አይነት የትራንዚሽን አማራጮች አሉት። እነዚ ውስጥ የፈለጋችሁትን ትራንዚሽን መርጣችሁ አድ ማድረግ ትችላላችሁ። እዚህ ጋር ካፕሽንም አለ፣ ፊልተሮች አሉ። ከዛ በተጨማሪ ደግሞ የተለያዩ አይነት አጀስትመንቶችንም እዚሁ ጋር ማግኘት ትችላላችሁ። እዚህ መሀል ላይ የምትመለከቱት ደግሞ ፕሌየሩ ነው። ኤዲት የምታደርጉትን ቪዲዮ የምታዩበት ቦታ ነው። ያው ቪዲዮን የሚያሳየው ፕሌስ ነው። እዚህ ጋር እንደምትመለከቱት ስንተኛው ደቂቃ ላይ እንዳለ ያሳያችኋል። እዚህ ጋር ደግሞ አጠቃላይ ሙሉ በሙሉ ጠቅላላ ቪዲዮ ምን ያክል ደቂቃ እንደሆነ እዚሁ ጋር ያሳያችሁ። እዚህ ጋር ቅድም እንዳየነው ሬሾ አለ። ከዛ በተጨማሪ ፉል ስክሪን አድርጋችሁ ማየት ከፈለጋችሁ እቺን ስነኳት ፉል ስክሪን አድርጎ ቪዲዮን ያሳያችሁ። በስተቀኝ ደግሞ አጀስትመንት ቪዲዮ አለ። እዚህ ጋር ለምሳሌ አንዷን ክሊፕ ሰሌክት ስናደርገው ያው የቪዲዮንም አጀስትመንት ስኬሉን መጨመር ሊሆን ይችላል፣ መቀነስ ሊሆን ይችላል። በዚህ መልኩ ይቀንሳል፣ ይጨምራል። ፖዚሽኑንም በዛው መልኩ ኤክስ ነው ያለ እየሞላችሁ መቀየር ትችላላችሁ። እዚህ ጋር እንደገና ሮቴት የሚልም አለ። ሮቴት የሚለውን ለምሳሌ 90 ዲግሪ ብናደርገው እንደምታዩት ገለበጠው ማለት ነው። በዚህ መልኩ ዲግሪውንም እየቀየራችሁ ሮቴት ማድረግ ትችላላችሁ። ዜሮ ስናደርገው ይኸው ይመልሰዋል። ከዛ በተጨማሪ እዚሁ ጋር ብሌንድ የሚል አለ። ብሌንድ እዚህ ላይ ለምሳሌ ሌላ አይነት ክሊፕ ላይ እዚህ ቪዲዮ ላይ ጨምራችሁ ብሌንድ እንዲያደርግ ከፈለጋችሁ ለምሳሌ እችን ክሊፕ ከላይ ብናደርጋት እዚህ ጋር እንደምታዩት ሁለቱም ክሊፖች በተመሳሳይ ሰዓት መጡ፣ ግን ከላይ ያለው ነው እያሳየን ያለው። ሁለቱንም እንዲያደርግልን ከፈለጋችሁ ለምሳሌ እዚህ ጋር ብሌንድ የምትለው ጋር ትመጡና ሌላኛውን ክሊፕ ነክተነዋል። ብሌንድ የሚለው ቦታ ዲፎልት ነው። ዲፎልት የምትለውን ሄደን ለምሳሌ ኦቨርሌ ብንለው ሁለቱንም ክሊፖች ኦቨርሌ አድርጎልን ከዛ ኦፓሲቲው እዚህ ጋር የብሌንዱን እየቀነሰን እየጨመርን ሁለቱንም ቪዲዮዎች ኦቨርሌይ አድርጎ እንዲያጫውትልን ማድረግ እንችላለን ማለት ነው። እንደምትመለከቱት ያው ቪዲዮን ኦቨርሌይ አድርጎታል።
ከዛ እዚህ ጋር ኦፓሲቲውን መጨመር እንችላለን። ከዛ በተጨማሪ በጣም ብዙ አይነት ፊቸሮች አሉት ካፕከት እንደምታዩት እዚህ ጋር ስታብላይዘር የሚለው ይሄ ራሱ በጣም አሪፍ ፊቸር ነው። ይሄኛውን ለምሳሌ ቪዲዮ ቀርጻችሁ የራሳችሁን ቪዲዮ ኤዲት በምታደርጉ ሰዓት ቀርጾ ቪዲዮ ሜቢ ካሜራው ስቴብል ካልሆነ ካሜራው እየተንቀሳቀሰ ከነበረ ቪዲዮን ስቴብል አድርጎ የሚንቀሳቀሰውን ነገር አጥፍቶ ጽድት አድርጎ እንዲያስተካክልላችሁ የሚያደርግ ፊቸር ነው። ሶ ሜቢ እዚህ ጋር ያሉት ቪዲዮዎች ኦልሞስት ስቴብል የሆኑ ቪዲዮዎች ስለሆኑ ግን የተቀረጸ ቪዲዮዎች ለምሳሌ እየተንቀሳቀሱ እንቅስቃሴ ላይ በነበረ ሰዓት የተቀረጹ ቪዲዮዎችን በደንብ ስቴብል ያደርግልናል። ሪዲዩስ ኢሜጅ ኖይዝ አለ፣ ኖይዞችን ያጠፋልናል። ለአውዲዮም ኖይዝ የሚያጠፋ ፊቸር አለው። በጣም ብዙ አይነት ፊቸር አለው። ብዙ ነገሮችን ለማድረግ የሚጠቅመን ሶፍትዌር ነው ካፕከት። ከዛ በተጨማሪ ደግሞ እዚህ ጋር አውዲዮን ማስተካከል ይችላላችሁ። የአውዲዮን ድምጽ፣ ኢንሃንስ ቮይስ የሚለው ቀደም ያልኳችሁ ኖይዞችን ሪዲዩስ ማድረግ፣ ቮይሶችን ጥራታቸውን መጨመር፣ የተለያዩ አይነት ፊቸሮች አሉት። እዚህ ጋር አውዲዮን ማስተካከል እንችላለን። ስፒዱን እዚህ ጋር ማስተካከል እንችላለን። አኒሜሽን አለ፣ አጀስትመንት አለው። በዚህ መልኩ እዚህ ፕሌስ ላይ አጀስትመንት ፕሌስ ነው። በጣም ብዙ አይነት ፊቸሮች ያሉት ካፕከት። ኢንተርፌሱ የምትመለከቱት ያየነውን አይነት ይመስላል። ከዛ በተጨማሪ ደግሞ ሾርት ከቶችን ለማየት እዚህ ጋር እንደምትመለከቱት ከላይ እዚህ ጋር ኤክስፖርት ከምትሏ እዚህ ጋር ሼርም ከምትሏ በፊት ያለችው የኪቦርድ ሾርት ከት ምልክቶች እሷን ስነኳት ሾርት ከቶቹ ምን ምን እንደሚያደርጉ ሁሉንም ነገር እዚህ ጋር ዘርዝሩላችኋል። ስፕሊት ለማድረግ ኮንትሮል ቢን፣ ስፕሊት ኦን ለማድረግ ደግሞ ኮንትሮል ሺፍት ቢን መጠቀም ትችላላችሁ። ሁሉም ነገሮች እንደዚህ ያሉ በጣም የሚመቸው ፊቸር ደግሞ ካፕከት ላይ እናንተ የፈለጋችሁት ኪቦርድ ወይም እናንተ የፈለጋችሁት ወርድ የፈለጋችሁን አይነት ሾርት ከት እንዲሆንላችሁ ማስተካከል ትችላላችሁ፣ ኤዲት ማድረግ ትችላላችሁ። ከዛ የራሳችሁን ፕሪሴት አዘጋጅታችሁ እዚህ ጋር ሾርት ከት 1 2 3 የሚላል ሾርት ከቱን ለምሳሌ ሰሌክት አድርጋችሁ ከዛ እናንተ የፈለጋችሁት መልኩ ኤዲት አድርጋችሁት እናንተ በፈለጋችሁት መልኩ እዚህ ጋር ሴቭ ምትላለች። ከዛ ሴቭ አድርጋችሁት እናንተ በሚቀላችሁና በለመዳችሁት አይነት ሾርት ከት መጠቀም ትችላላችሁ። በመቀጠል ደግሞ ኪፍሬም በተን የምናይ ይሆናል። ኪፍሬም ለምሳሌ አንድ ቪዲዮ እችኛን ክሊፕ መርጠን ሲጀምር በዚሁ ስታንዳርድ በፉል ጀምሮ ከዛ ዙም እያደረገ እንዲመጣ እየታየ ሲመጣ ለምሳሌ የተለያዩ ቪዲዮዎች ላይ እንደዚህ ቁጭ ብላችሁ የሚቀርጿቸው ቪዲዮዎች ላይ ዙም እያደረገ ቪዲዮ ሙቭመንት እንዲኖረው ከፈለጋችሁ ለምሳሌ እቺን ቪዲዮ ሰሌክት ካደረግን በኋላ እዚህ ጋር ቪዲዮ ላይ ተመጡና ቤዚክ ላይ መጣችሁ እዚህ ጋር ማስተካከል ይችላል። እዚህ ጋር እንደምታዩት ስኬሉ አሁን 100% ላይ ነው ያለው። ሶ ዙም እየሆነ እንዲመጣ ቪዲዮ እየታየ ሲመጣ እነዚህ እየጨመረ እንዲመጣ ከፈለጋችሁ አሁን እዚህ ጋር 137 ይላል፣ ግን አሁን ጨምራ ነው እዚህ ጋር። ስለዚህ ቪዲዮ በራሱ እየጨመረ እንዲመጣ እንዲያደርግልን ከፈለገን መጀመሪያ ላይ ቪዲዮውን እንደዚህ መሀል ላይ ይሆንና እዚህ ጋር ኪፍሬም እዚህ ጋር አድ እናደርጋለን። እዚህ ጋር እንደምትመለከቱት አድ ኪፍሬም ትላለች። አድ ኪፍሬም እንለዋለን። ሶ የመጀመሪያው ክሊፑ መጀመሪያ ላይ ሳይዙ እንደዚሁ እንዲሆን አረግ ነው ማለት ነው። እንሂድና ክሊፑ እያለቀ ሲሄድ ለምሳሌ እዚህ ጋር ሲደርስ እየሄደ ሲመጣ ዙም እያደረገ እንዲመጣ እዚህ ጋር ሌላ ኪፍሬም አድ እናደርጋለን። ኪፍሬሙን አድ ካደረግን በኋላ ቪዲዮውን ዙም እናደርገዋለን ማለት ነው። ስኬሉን እዚህ ጋር መጨመር እንችላለን። ከዛ በተጨማሪ እዚች ጋር ቪዲዮ ጋር ይዘን እንደዚህ መጨመር እንችላለን። ሶ እንደዚህ እንዲሆን ከፈለገን እዚህኛው ደቂቃ ላይ ሁለተኛው ደቂቃ ላይ ነው። ሁለተኛው ደቂቃ ላይ በዚህ ደረጃ ዙም እንዲሆን ከፈለገን እንደዚህ አድርገን አሁን ኪፍሬሞችን እዚህ ጋር ማስቀምጧል፣ እዚህ ጋር ማስቀምጧል። እንደምትመለከቱት መጀመሪያ የክሊፑ መጀመሪያ ላይም ኪፍሬም አስቀምጠናል። የክሊፑ እዚች ጋር አንደኛው ደቂቃ ላይም ሌላ ኪፍሬም አስቀምጠናል። ያው ፍጥነት እንዲኖረው ትንሽ ጠበብ እናርጋትና ከዛ ቪዲዮን አስጀምረን ነው። ያው እንደምትመለከቱት ቪዲዮ ጀምሯል። ዙም እያደረገው ነው። እዚህ ጋር ሜቢ ቪዲዮ ላይ ያሳውቅ ይችላል፣ ግን እዚህ ጋር ስኬል ዋጋ መታችሁ ታዩት ያያችሁት ፐርሰንቱ እየጨመረ ነው። ዙም እየሆነ ነው የመጣው ማለት ነው። ሶ ሜቢ ቀጥ ያለ ቪዲዮ ነው የተቀምጦ የሚያወራው ቪዲዮ ቢሆን ኖሮ በደንብ ታዩበት ነበር። በደንብ ዙም እያደረገ እየመጣ ሙቭመንት የሌላቸው ስታንድ የሆኑ ቪዲዮዎች ላይ ሙቭመንት እንዲኖረው ያደርግልናል ማለት ነው። ሶ በዚህ መልኩ ኪፍሬሙንም ማስተካከል ይችላላችሁ። ከዛ በተጨማሪ ደግሞ የቪዲዮን እናንተ ያስገባችሁትን ክሊፕ ፍጥነት እንዲኖረው ወይም ደግሞ ካለው ቪዲዮ ፍጥነቱ ፈጠን ብሎ መልእክትን እንዲያስተላልፍ ወይም ደግሞ ፈጠን ብሎ እንዲታይ ከፈለጋችሁ እዚሁ ጋር ስፒድ የምትላለች እሱን የምትነዋን ነክታችሁት የቪዲዮን ስፒድ ማስተካከል ይችላላችሁ። እዚህ ጋር አሁን 1 ታይምስ ላይ ነው ያለው። 1 ታይምስ ማለት ኖርማል ቪዲዮ የተቀረጸበት ወይም ኖርማል ስፒዱ ነው ማለት ነው። ሶ እዚህ ጋር ለምሳሌ 1.9 አለ 5 ላይ ብናደርገው ቪዲዮ በጣም እየፈጠነ ይሄዳል ማለት ነው። ለምሳሌ አሁን ክሊፑን መተነን ነው ያው በምትመለከቱት መልኩ ፈጠን ብሎ አንዳንድ ነገሮች እንዲያሳይ ከፈለጋችሁ እንደዚህ አይነት ኢቨንቶች ምናምን ረጅም ሰዓት የተቀረጹ ቪዲዮዎችን በአጭር ሰዓት ብዙ ነገር አሳይቶ እንዲያልፍ በዚህ መልኩ ስፒዳቸውን ማስተካከል ትችላላችሁ። ሶ ከዚህ የቪዲዮ ስፒዱ ላይ ሳንወጣ ሌላ ደግሞ አንድ በተጨማሪ ማየት የምንችለው ነገር የምትፈልጉትን ክሊፕ ለምሳሌ እቺኛን ክሊፕ
ስፒዷን ጨምረን አይተነው ነበር። ከዛ በተጨማሪ ደግሞ የተለያየ አይነት ስፒድ እንዲኖረው እየፈጠነ ሄዶ የቀዝቀዝ እንዲል ወይ ደግሞ ቀዝቀዝ ብሎ ከዛ እንዲፈጥን ምናምን ለየት ያለ ለቪዲዮ ወይም ለክሊፑ ውበት የሚኖረው አይነት ፍጥነት እንዲኖረው ደግሞ በተመሳሳይ መልኩ እዚሁ የምትፈልጓትን ክሊፕ ሴሌክት ካደረጋችሁት በኋላ እዚሁ ቪዲዮ ላይ መታችሁ እዚህ ጋር ስፒድ የምትለው ቦታ ተመጣላችሁ። ስፒድ የሚለውን ከነካችሁት በኋላ እንደገና ከስር እችኛዋን የቀያየር ነበር ያየነው ስታንዳርድ ላይ። ከዛ ከጎኑ ከርቭ የሚላለ ከርቭ የሚለውን ስነጉት የተለያዩ አይነት ከርቮች አሉ። እነዚህ ለምሳሌ እቺ ሞንቴጅ የምትለውን ብንነካት ቪዲዮ ሲጀምር በኖርማል ስታንዳርድ ወይም በኖርማል ስታንዳርድ ስፒዱ እየሄደ ይሄድና ከዛ እዚህ ጋር ሲደርስ በጣም ይፈጥናል። እዚህ ጋር ሲደርስ ደግሞ በጣም ስሎ ሞሽን ይሆናል። እንደዛ እያለ የተለያየ አይነት ስፒድ ኖሮት ለቪዲዮ ውበት እንዲኖረው ያደርገዋል ማለት ነው። ለምሳሌ ሌላኛውን ክሊፕ እንምረጥና ለምሳሌ እቺኛውን ክሊፕ ብንመርጥ ከዛ እቺኛውን ክሊፕ ከመረጥን በኋላ በተመሳሳይ መልኩ ቪዲዮ ላይ እንመጣና ከዛ ስፒዱን ነክተን እቺኛው ከርቭ ላይ ከርቭ የሚላል ከርቭ የሚለውን ከነካን በኋላ እቺኛውን እንመርጣለን። እንደምትመለከቱት እቺኛው ክሊፕ ላይ ይሄን ከርቭ አፕላይ ስናደርገው እንደምትመለከቱት እዚህ ጋር ይሄንን ምልክት ያመጣላችኋል። እስኪ ፕሌይ አድርገን እንየው። እንደምትመለከቱት ቪዲዮ ሲጀምር ኖርማል ፍጥነት ኖሮት ነው። ከዛ ግን በጣም ፈጠነ። እንደገና በጣም ስሎ ሞሽን ሄደና ተመልሶ ወደ ኖርማል ስፒድ ይሄዳል ማለት ነው። በዚህ መልኩ አንዳንድ የተለያዩ አይነት ክሊፖች ላይ እንደዚህ አይነት ኢፌክት እንዲኖራቸው እንደዚህ አይነት ትራንዚሽን እንዲኖራቸው ከፈለጋችሁ በዚህ መልኩ ማስተካከል ትችላላችሁ። በቀጣይ የምናየው አውዲዮ ነው። አውዲዮ ቅድም እንደነገርኳችሁ እዚሁ ጋር ኢምፖርት አድርጋችሁ የራሳችሁን መጨመር ትችላላችሁ። ከዛ በተጨማሪ ደግሞ እንደምትመለከቱት ከላይ ብዙ አይነት አውዲዮዎች አሉ። እዚች ጋር አውዲዮ የምትለውን ስነኳት ብዙ አይነት ሚውዚኮች ብዙ አይነት ሳውንድ ትራኮችን ያመጣላችኋል። ለቭሎግ የሚሆን ለማርኬቲንግ ድሪም እዚህ ጋር እንደምታዩ ትራቨል አለ፣ ቢዩቲ አለ፣ ፊትነስ አለ። የተለያዩ አይነት የሚሆኑ ሳውንድ ኢፌክቶችን ወይም ደግሞ አውዲዮ ባክግራውንዶችን ካፕከት ራሱ ያመጣላችኋል። እዚህ ጋር ኔትወርክ በደንብ በሚኖር ሰዓት በደንብ ይሰራላችኋል። ከዛ ይልቀን ሞር እዚህ ጋር ያሉ አውዲዮዎች ኮፒራይት ኢሹ ሊኖርባቸው ይችላል። ስለዚህ ሞር የተሻለ የሚሆነው ከተለያዩ አይነት ዌብሳይቶች ኮፒራይት ፍሪ የሆኑ አውዲዮችን ከዛ በተጨማሪ ደግሞ ዩቲዩብ ላይም አውዲዮዎች አሉ ከዩቲዩብ መውሰድ ኮፒራይት ኢሹ የሌለባቸው ሆነ እነሱም ቪዲዮዎች እየወሰዳቸው ብትጠቀሙ ሞር ይችላል ነው የሚሆነው። ምክንያቱም እነዚህን አውዲዮዎች ስትጠቀሙ ሜቢ ኮፒራይት ኢሹ ያለባቸው ከሆኑ አፕሎድ በምታደርጉ ጊዜ ቲክቶክም ላይ ይሆናል ዩቲዩብ ላይ በምትጠቀሙበት ጊዜ ቪዲዮዎቹ ላይ ሪስክ ሊሆን ይችላል ማለት። በዛ መልኩ ከተለያዩ አይነት ዌብሳይቶች ላይ ብትጠቀሙ ሞር የተሻለ ነው። እንደዚህ ከነዚህ መውሰድ ይችላላችሁ። ከዛ በተጨማሪ ደግሞ እናንተ የራሳችሁን ሚዲያ እዚህ ጋር አፕሎድ አድርጋችሁ አውዲዮን እዚህ ጋር አምጣችሁ በዛው በተመሳሳይ መልኩ አውዲዮን ሴሌክት አድርጋችሁ ለአውዲዮም የተለያዩ አይነት አጀስትመንቶችን እዚህ ጋር ማስተካከል ይችላላችሁ። እዚህ ጋር ቮሊዩሙ በጣም እንዲጨምር እንዲቀንስ ወይም ደግሞ በጣም እንዲቀንስ እንዲጨምር ማድረግ ይችላላችሁ። ቮይስ ቼንጀርም አለው። ቮይስ ቼንጀር እዚህ ጋር የተለያዩ አይነት ሰዎችን የተለያዩ ለምሳሌ በእናንተ በወንድ ድምጽ ቀርጻችሁ የሴት ድምጽ ማስመሰል ትችላላችሁ፣ ወይም በሴት ቀርጻችሁ የወንድ ማስመሰል ትችላላችሁ፣ የትልቅ ሰው ድምጽ ማስመሰል ትችላላችሁ። የተለያዩ አይነት ቮይሶች ያሉ ቮይስ ቼንጀር ላይ ገብታችሁ መቀየር ትችላላችሁ። ስፒዱንም በተመሳሳይ መልኩ እዚሁ ጋር ስፒዱን መጨመርና መቀነስ ትችላላችሁ። ለአውዲዮም ስፒድ ከርቭ አለው፣ እሱንም ያመጣላችኋል። ከርቡን ባይዘወይ የቪዲዮም ላይ የዚህ የአውዲዮም ላይ እናንተ በምፈልጉት መልኩ ማድረግ ትችላላችሁ። እኛ ለምሳሌ እንደ ሳምፕል ነው አንዱ ከርቭ ወስደን ሴሌክት ያደርግነው እንጂ እናንተ የምፈልጉት ቦታ ላይ ቪዲዮ እንዲፈጥን እናንተ የምፈልጉት ቦታ ላይ እንዲቀንስ አድርጋችሁ ከርቡንም በተመሳሳይ መልኩ ማስተካከል ትችላላችሁ። በቀጣይ ደግሞ ቴክስት አዳርገን የምናየው ለምሳሌ እንደምትመለከቱት ከላይ እዚህ ጋር ብዙ አይነት ቱሎች አሉ። ቅድም አይተናቸዋል። ከአውዲዮ ቀጥሎ እዚህ ጋር ቴክስትም አለ። ቴክስቱ ላይ እዚህ ጋር ዲፎልት ቴክስት አለ የሚላለ እዛ ጋር ፕላስ ምልክት አለች። ፕላስ ምልክቷን ነክታችሁ የምትፈልጉትን ጽፋችሁ እዚህ ጋር አድ ማድረግ ትችላላችሁ ማለት ነው። እዚህ ጋር አዳርገናታል። ስናደርገው ይኸው ታይም ላይኑ ላይ እንደምትመለከቱት እዚህ ጋር መታለች። ከዛ እሷን ሴሌክት አድርገን ጽሁፉንም እዚሁ ጋር ማስተካከል እንችላለን። አስፈታችሁ ለምሳሌ እናንተ የፈለጋችሁትን ነገር መጻፍ ትችላላችሁ። እዚህ ጋር ለምሳሌ ኩል ብለን እንጽፈው። ከዛ በኋላ እዚህ ጋር እንደምትመለከቱት አጀስትመንቱ ብዙ አይነት አማራጭ አምጥቶልናል። እዚህ ጋር ቴክስት፣ አኒሜሽን፣ ትራኪንግ፣ ቴክስት ቱ ስፒች እነዚህ ፊቸሮች ሁሉ አሉት። ከዛ ግን ቤዚክ የሆነው ነገር ቴክስት ላይ መተን ቤዚክ የሆነው ነገር ማስተካከል እንችላለን። እዚህ ጋር ጽሁፉን ነው የፈለጋችሁትን እዚህ ጋር መጻፍ ትችላላችሁ። የምትፈልጉትን መልእክት ትጽፋላችሁ። ከዛ ተጨማሪ ፎንቶች አሉ። ፎንቶች ጋር እዚህ ጋር አማርኛም እንደምታዩት አማርኛ ያለው አማርኞችም ሆነው በጣም የሚያማምሩ ፎንቶች እዚህ ጋር ለምሳሌ አጋፋሪ የሚል ፎንት ነውና በአጋፋሪ በሚለው በዚህ አይነት መልኩ መጠቀም ትችላላችሁ። የተለያዩ አይነት በጣም ብዙ አይነት ፎንቶች ያሉት በዚህ መልኩ ማስተካከል ትችላላችሁ ነው። እዚህ ጋር ፎንት ሳይዙንም በተመሳሳይ መልኩ መቀነስ መጨመር ትችላላችሁ። ቦልድ ማድረግ ትችላላችሁ፣ አንደርላይን ማድረግ ትችላላችሁ፣ ኢታሊክ ማድረግ ትችላላችሁ።
ኢቨን አማርኛ ፊደሎች ላይ ራሱ እነዚህ ቦልድ፣ ኢታሊክ የሚሉት ሁሉም ፊቸሮች በደንብ ይሰራሉ። ተጨማሪ ደግሞ ፎንት ስታይሎችም እዚህ ጋር አሉ። ፎንት ስታይሎችን በዚህ መልኩ መቀየር ይችላላችሁ። ባክግራውንድ እንዲኖራቸው ሁሉን ነገር ማስተካከል ይችላላችሁ። ሻዶ እንዲኖራቸውን ሻዶን መጨመር መቀነስም እዚህ ጋር ስኬሉን መቀነስና መጨመር ይችላላችሁ። ፖዚሽኑን፣ ስኬሉን፣ ሮቴሽኑን ሁሉ ነገሩን እዚህ ጋር ብሌንድ ማድረግ ይችላላችሁ። እንደገና ደግሞ ፕሌሳቸውን በዚህ በጥግ ላይ ሴንተር ላይ እነዚህ እናንተ ደግሞ በፈለጋችሁት መልኩ ሜቢ ይሄ ፕሮሰሱ ከማትፈልጉት ከሆነ ወርድ የፈለጋችሁን ወርድ ከጻፋችሁ በኋላ እዚህ ጋር እንደምትመለከቱት ብዙ አይነት የቴክስት ኤፌክቶች አሉ፣ የቴክስት ቴምፕሌቶች አሉ። እነሱን ብዙ አይነት በጣም ብዙ አይነት ቴምፕሌቶች አሉ፣ በጣም ብዙ አይነት ኤፌክቶች አሉ። ኔትወርክ እየሰራ ስላልሆነ አሁን እንደኔ ያላመጣልኝ። ኔትወርክ በሚሰራ ሰዓት ቴምፕሌቶችን አምጥታችሁ በጣም ብዙ አይነት ቴምፕሌቶች አሉ። የፈለጋችሁትን ቴምፕሌት መርጣችሁ እዛ ላይ የምትፈልጉትን መልእክት ጽፋችሁ በምትፈልጉት መልኩ ማስተካከል ትችላላችሁ። መቀጠል ደግሞ የምናየው ከለር ግሬዲንጉን ይሆናል። ከለር ግሬዲንጉን ለማስተካከል ያው እንደምትመለከቱት እዚህ ጋር የምንፈልገውን አንዱን ክሊፕ እንመርጣለን። ለምሳሌ እችኛውን ክሊፕ ከመረጥን በኋላ እዚህ ጋር አጀስትመንት ፕሌሱ መጨረሻ ላይ እዚህ ጋር እንደምትመለከቷት አጀስት የምትላለች። አጀስት የሚለው ላይ ከገባችሁ በኋላ እንደምትመለከቱት ከታች እዚህ ጋር ብዙ አይነት አማራጮች አሉ። ቤዚክ የሚል አለ፣ ኤችኤስኤል፣ ከርቭ፣ ማስክ የሚሉ አሉ። ከእነሱ ውስጥ የመጀመሪያው ቤዚክ የሚለው ላይ ስናይ ቤዚክ የሆኑ ነገሮችን ብዙ የምናስተካክላቸው ነገሮች አሉ። እዚህ ጋር እንደምትመለከቱት ቴምፕሬቸሩን ይኸው እንደምታዩት እንደዚህ በማንቀሳቀስ መርና መቀነስ እንችላለን። ሳቹሬሽኑም እዚሁ ጋር አለ። ሳቹሬሽኑም በዚሁ መልኩ እያንቀሳቀስን መጨመርና መቀነስ የምንችል ይሆናል። እዚህ ጋር እንደምትመለከቱት አሁን ቴምፕሬቸሩን ብንቀንሰው ይኸው እንደምትመለከቱት አይነት ለውጦች ይኖራሉ ማለት ነው። ሶ እናንተ በሚመቻችሁ ለቪዲዮ በሚሆነው መልኩ ይህንን ማስተካከልና መጨመር መቀነስ ትችላላችሁ። ሳቹሬሽኑን በምትመለከቱት መልኩ ይኸው በምንቀንስበት ጊዜ እና በምንጨምርበት ጊዜ የምታዩት አይነት ለውጥ አለ። በዛ መልኩ ማስተካከል ትችላላችሁ። ከዛ በተጨማሪ ደግሞ ኤችኤስኤል የሚል አለ። ኤችኤስኤል ላይ ስንመጡ የተለያዩ አይነት ከለሮች አሉ። እያንዳንዱን ከለሮች መጨመርና መቀነስ ሳቹሬሽናቸውን፣ ሂዩን እና ብራይትነሱን የሁሉንም አይነት ከለር እየመረጣችሁ መቀነስና መጨመር ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ሬድ የምትለዋን ነክተን ሬድነሱን በዚህ በምታዩት መልኩ መቀነስና መጨመር እንችላለን። ሳቹሬሽኑም በዛው መልኩ የሬዱን ነው ማለት ነው። እንደዚሁ መጨመርና መቀነስ እንችላለን። ብራይትነሱንም እንደዛው በምንፈልገው መጠን ያክል ቀንሰን ወይም ጨምረን ማስተካከል እንችላለን። የሁሉም አይነት ከለሮችን ያመጣ የተለያዩ አይነት ከለሮች አሉ። የሁሉንም ከለር ብራይትነሳቸውን፣ ሳቹሬሽናቸውን በዚህ መልኩ እየጨመርና እየቀነሰን ማስተካከል እንችላለን ማለት ነው። ከዛ በተጨማሪ ደግሞ ቅድም ስፒዱ ላይ እንዳየነው ከርቭ አለ እዚህ ጋር ለከለር ግሬዲንጉ ማለት ነው። ሶ ከርቡን በዚህ በምታዩት መልኩ ገርቧን ብቻ በማስተካከል ሳቹሬሽኑን ሁሉ ነገሩን ያስተካክለናል። አሁን እዚህ ጋር አንዱን ከለር መርጦ ነው። ለምሳሌ እንደምታዩት ይሄኛው ግራፍ የሬድነሱ ነው። ሶ ሬድነሱን በዚህ መልኩ እቺን ብቻ ግራፉን ብቻ በመንቀሳቀስ የምትፈልጉት አይነት ከለር እንዲመጣ የምትፈልጉት አይነት ብራይትነስ እንዲኖረው በግራፉ ማስተካከል ትችላላችሁ ማለት ነው። በከርቭ ከለር ግሬዲንጉን በዚህ መልኩ ማስተካከል እንችላለን። ከዛ በተጨማሪ ግን ከለር ግሬዲንጉን እናንተ መታችሁ እዚህ ጋር እያንዳንዷን ነገር የአየሩ ፕሮሰሱን ካልፈለጋችሁት በቀላሉ እዚህ ጋር እንደምትመለከቱት በስተግራ በኩል ቴክስት ኢፌክቶቹ ጋር ትራንዚሽኑ ጋር ካፕሽን ብሎ ፊልተር የሚል አለ። ከአጀስትመንቱ በፊት ፊልተር የሚለው አለ። ፊልተር የሚለው ጋር ብዙ አይነት የፊልተር አማራጮች አሉት። እዚህ ጋር እንደምትመለከቱት እዚህ ጋር ላይፍ የሚል አለ፣ ላንድስኬፕ፣ ሙቪስ። እነዚህ በእያንዳንዳቸው አማራጭ ብዙ አይነት የፊልተር አይነቶች አሉ። ለምሳሌ ላይፍ የሚለው ፊልተር ላይ ነው። እነዚህ አይነት ብዙ አይነት ፊልተሮች አሉ። እናንተ እዚህ ጋር ቼክ እያደረጋችሁ እያያችሁት የምትፈልጉትን ፊልተር መጨመርና ከለሩን በዛ ፊልተር መልኩ ማስተካከል ትችላላችሁ ማለት ነው። ለምሳሌ አንድ ፊልተር ጨምረን ለምሳሌ እዚህ ጋር ክሊር የምትል ፊልተር አለች። እሷን ዳውንሎድ እናርጋት። መጀመሪያ ዳውንሎድ ታደርጉና ዳውንሎድ ካደረጋችሁ በኋላ ታይምላይናችሁ ላይ አድ አድርጋችሁት በዛ ፊልተር መሰረት ቪዲዮአችሁን ማስተካከል ትችላላችሁ። በምታዩት መልኩ ክሊር የሚለውን ፊልተር ዳውንሎድ ካደረግነው በኋላ እንደምታዩት የዳውንሎድ ምልክት ትጽፋና እዚህ ጋር የፕላስ ምልክት ትመጣለች። የፕላስ ምልክቷን ስንነካት በምታዩት መልኩ ታይምላይኑ ላይ ይጨምሯል ማለት ነው። ኢንታየር ሙሉ ቪዲዮ ላይ እንዲሆንላችሁ ከፈለጋችሁ ሙሉ ቪዲዮ ላይ እንደዚህ ያርዝማችሁ ማድረግ ትችላላችሁ። ከፈለጋችሁ ደግሞ አንዷ ክሊፕ ላይ ብቻ እንዲሆንላችሁ ከፈለጋችሁ የፈለጋችሁት ክሊፕ ላይ ብቻ እንደዚህ እንድትሆን ማድረግ ትችላላችሁ። ቪዲዮ ላይ የተወሰነ ለውጥ ይኖራል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ፊልተሩን ብናጠፋው ከላይ እንደምትመለከቱት ትንሽ ጠቆር ይላል። ፊልተሩን ስንጨምረው ግን ትንሽ ክሊር ያደርገዋል ማለት ነው። ፊልተሩንም በተመሳሳይ መልኩ ፊልተሩን ሰሌክት ካደረጋችሁት በኋላ እዚህ ጋር አጀስትመንት ፕሌሱ ላይ ፊልተሩንም ማስተካከል ኢንቴንሲቲውን መጨመርና መቀነስ ትችላላችሁ ማለት ነው። ለምሳሌ የሚፈልጉት ፊልተር የሚያምር ፊልተር ሆኖ እናንተ የመረጣችሁ ፊልተር ሆኖ ግን በጣም ከበዛ ወይም ደግሞ ኢንቴንሲቲው ከጨመረ
እዚህ ጋር ፐርሰንቱን በመቀነስና በመጨመር ማስተካከል ትችላላችሁ ማለት ነው። ይህንን 100% አድርገነው እዚህ ጋር ብናየው የተወሰነ ለውጥ ይኖረዋል ማለት ነው። እንደዚሁ ወደታችን ብዙ አይነት አማራጮች አሉ። የፈለጋችሁትን ፊልተር መርጣችሁ ጨምራችሁ ኢንቴንሲቲውን እየቀያየራችሁ መጠቀም ትችላላችሁ ማለት ነው። ከዛ በተጨማሪ ግን ከለር ግሬዲንጉም ራሳችሁ ገብታችሁ ማስተካከል ትችላላችሁ። ከዛ በተጨማሪ የምናየው ደግሞ ትራንዚሽኖችን እዚህ ጋር ትራንዚሽን ከፊልተሩ አካባቢ ካፕሽን ከሚለው ፊት ትራንዚሽን የሚላለ ትራንዚሽን ላይም በጣም ብዙ አይነት የትራንዚሽን አማራጮች አሉ። ትራንዚሽን ማለት ከክሊፕ ወደ ክሊፕ የሚሸጋገርበት ማለት ነው። ለምሳሌ እዚህ ጋር ኦቨርሌይ የሚል አለ። ኦቨርሌይ የሚለው አማራጭ ውስጥ እነዚህ አይነት ብዙ አይነት ትራንዚሽኖች አሉ። ላይት የሚል አለ፣ ካሜራ የሚል አለ፣ ብለር የሚል አለ፣ ብለር አድርጎ ትራንዚሽን እንዲያደርግ፣ ስላይድ የሚል አለ። በብዛት የምንጠቀመውን ከክሊፕ ወደ ክሊፕ ስላይድ ላይ ያሉት ትራንዚሽኖች ስለሆኑ ስላይድ ላይ ያሉትን መርጠን እዚህ ጋር ኦቨርሌይ ላይ ያሉትን መርጠን የፈለግነውን አይነት ትራንዚሽን መርጠን ለክሊፓችን አድ ማድረግ እንችላለን ማለት ነው። በዚህ መልኩ ትራንዚሽኖችን እንደ ፊልተሩ እንደጨመር ነው የፈለግነውን ትራንዚሽን ዳውንሎድ አድርገን እዛ ከክሊፓችን ለክሊፓችን የሚቀያየርበት የፈለግነው ክሊፕ ላይ ለምሳሌ እዚህ ጋር ሌላ ክሊፕ አለ። እዚህ ጋርም ስንመጣ ከአንዱ ክሊፕ ወደ ሌላኛው ክሊፕ የሚሸጋገርበት ቦታ አለ። የፈለግነው ክሊፕ ላይ ለምሳሌ ከነዚህ በሁለቱ መሀል እንዲሆን ትራንዚሽን ከሆነ የፈለግነው እችኛዋን አምሳን እዚህ ጋር የግድ ማስገባት አለብን። እዚች ጋር እናደርጋትና ዳውንሎድ አድርገን የፕላስ ምልክቷ ስንመጣልን ስንነካው በቀላሉ ያ ትራንዚሽን አፕላይ ይሆንልናል ከክሊፖቹ መሀል ማለት ነው። ትራንዚሽኑ በተጨማሪ ደግሞ ኢፌክቶችም አሉ። እዚሁ ጋር የተለያዩ አይነት ኢፌክቶች አሉ ለክሊፓችን የምንጨምራቸው ትሬንዲንግ የሆኑትም ኢፌክቶችን ያመጣልናል። ከዛ በተጨማሪ ግን ብዙ አይነት ኢፌክት አማራጮች አሉ። እኛ የፈለግነውን አይነት ኢፌክት መርጠን ለክሊፓችን መጨመር እንችላለን ማለት ነው። ለምሳሌ እዚህ ጋር ትሬንዲንግ የሚሉት ላይ በአሁኑ ጊዜ ላይ ትሬንዲንግ የሆኑትን ክሊፖች ትሬንዲንግ የሆኑት ኢፌክቶችን እንደዚህ በምታዩት መልኩ ዘርዝሩልን። የፈለግነውን ክሊፕ አይተን እንደዚህ የማውዟን ምልክት ስታደርጉበት ምን አይነት እንደሆነ ያሳያችኋል ኢፌክቱ ራሱ። እናንተ ከዚህ የፈለጋችሁትን ኢፌክት መርጣችሁ ዳውንሎድ አድርጋችሁ ለክሊፓችሁ መጠቀም ትችላላችሁ። ከዚህ በተጨማሪ በስተመጨረሻ ቪዲዮን ኤዲት አድርገን ከጨረሰን በኋላ እንዴት ኤክስፖርት እንደምናደርግም ኤክስፖርት ለማድረግ እንደምትመለከቱት ካፕከት ላይ ከላይ በራሱ ኤክስፖርት የምትል በአረንጓዴ ነገር የምትሳያለች እሷን መንካት ነው። ሲምፕሊ እሱን ስንነኩት እዚህ ጋር ስሙን ያው ቪዲዮን ስንጀምር ቴስት ብለን ስም ሰጠነው ነበረ። እሱን ስሙንም እንድታስተካክሉ ይነግራችኋል የምትቀይሩት ከሆነ። ከዛ በተጨማሪ ደግሞ ኤክስፖርት የሚል አለ። ኤክስፖርት ሎኬሽኑ የት እንዲሆን ነው የምትፈልጉት። ኤክስፖርት ስታደርጉት ፋይሉ የሚቀመጥበትን ዴስቲኔሽኑን እዚሁ ጋር ሰሌክት አድርጋችሁ ትመርጡለታላችሁ። ከዛ በተጨማሪ ሪዞሉሽን 4K 8K የሚለውን ሁሉ ያስመርጧቸዋል። 4K 8K 2K 1080 ነው 720 ነው ወይስ 480 በምትፈልጉት ስታንዳርድ ሪዞሉሽኑን ታስተካክላላችሁ። ቢትሬት አለ። እሱን ሎወር ለሪኮመንደድ ሃየር ከስተም የሚል አለ። ሪኮመንደድ ላይ ብታረጉት ሞር የተሻለ ነው። ከዛ በተጨማሪ ደግሞ ፎርማቱን ያስመርጣችኋል። MP4 ነው ወይስ MOV የሚል አለ። ፍሬም ሬቱን በዛው መልኩ ያስመርጣችኋል። እናንተ በቪዲዮን ኤዲት ባደረጋችሁበትና በቀረጻችሁበት ስታንዳርድ ወይም ደግሞ ቪዲዮ እንዲሆን በምትፈልጉ ስታንዳርድ መርጣችሁ አስተካክላችሁ ሲጨርሱ እዚሁ ጋር ኤክስፖርት የምትል በተን አለች። ኤክስፖርት የሚለውን ስንነኳት ኤክስፖርት ማድረግ ይጀምራል ማለት ነው። እንዴት ኤዲት ማድረግ እንደምንችል ቤዚክ እና መሰረታዊ ነገሮችን ለማየት ሞክረናል። ከዛ በተጨማሪ ግን አድቫንስድ የሆኑና ካፕከት ላይ ልንሰራቸው የምንችሉ በጣም ብዙ የኤዲቲንግ ትሪኮች አሉ። እያንዳንዳቸውን በሌሎች ቪዲዮዎች ለማየት እንሞክራለን። አድቫንስድ የሆኑ ነገሮችን በደንብ እንዲቴል በሌሎች ቪዲዮዎች ለማየት እንሞክራለን። እናንተ የምትፈልጉት ወይም ደግሞ ጥያቄ ካላችሁ በኮሜንት አሳውቁኝ። እዛው ኮሜንት ላይ ለመመለስ እሞክራለሁ ወይም ደግሞ በሌሎች ቪዲዮዎች ለመስራት እሞክራለሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ